አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረገ ነው። በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም። አሁን ለእግዚአብሔር ለምን ትተኛለህ ይባላል። እናንተ በመቶ ሴሽን በመቶ ቴራፒ አታምጡት። እንደውም እሱ ላይ በተጨመረ ደስ ይለኛል። አሁን ብዙ ሰዎች ይከራከራሉ። እኔ ከአምልኮውን ሳልሳተፍ ሰውነቴን ባፍታታ ምን ችግር አለው? ይሄ ምን ችግር አለው? የሚያመጣው ጣጣ መሀል ማለት ነው። ይሄ ምንድነው? ስጋውን ሳልበላ መረቁን ብጠጣ ምንም ችግር የለውም አይነት ነገር ነው። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረገ ነው። ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆትም ይሁን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ ነው። በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት። አሁን አንድ ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጠበል ብጠመቅ ግን አላምንበትም እንደማለት ነው። የዚህ ሪቨርሱ ማለት ነው። ስለዚህ ምን አይነት መናፍስት እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነው። ግን ስለማይታየን በቃ ያ ሃይማኖት ነው። ስትሪክትሊ ይህንን መወሰን ያስፈልጋል። መምረጥ የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ያለው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ በሆነ ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን የሚለው ማለት ነው። እኛ ጋር የኖረ ነው። ጾም ዘወትር ይባላል። እኛ ነጭ ነክቶት ሲመጣ የሆነ ነገር አዲስ ነገር ይሄ ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ነው። ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም ማለት ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው። ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሐዘን ላይ የሆነ ሰው፣ ጥልቅ ሐዘን ላይ ያለ ሰው ዳዊት ጥልቅ ሐዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው 80 ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ መስለም አንዳንዴ ዳዊት ከፈጣሪ ይጣላል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከኔ ርቀሃል። አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን አትሰብ? ለምን ትተኛለህ? ለምን ትነውር? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል። ማንም ደፍሮ አይልም። ግን አንዳንዴ ምን ነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ያልሻል። ግን ሰውኛ ነው፣ አይምሮ ማሰብ አያቆምም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሐሳብ አስቦት የተወው የለም፣ አፈሰሰው። የውስጥ ሐሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ
መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባያት፣ የአርምሞ ጊዜያት አሉ። ስግደት፣ እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት ነው። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው እንጂ ዘሎ ተሯሩጦ ወደ ጉዳዩ አይገባም። መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ እስቲ። እሱ ራሱ በጣም ጥልቅ ጸሎት ነው፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አቧራ እያቦነነ ህዝቡ ይጮሃል፣ ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛለህ? ምንም አላለም ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? በቃ መተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይተካል። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን አለ ክርስቶስ። የማይረሱ ዝምታዎች ነበሩት። ህዝቡ ይሰቀል ይሰቀል እያለ ይጮሃል፣ ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድነው ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሾናል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አለ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ናና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታምጡት። ሰላም ያገኛል እና አንድ የገባው ቃል አለ። መንፈሳዊነት ምን ያህል እግዚአብሔር የሚያገናኝ መሆኑን የምታውቂው እግዚአብሔር ምን አለ? ትእዛዜን ብትሰማ ሰላምህ እንደ ወንዝ በፈሰሰ ነበር። እና እንደ ወንዝ የሚፈስ ሰላም ከፈለገ ሰው መንፈሳዊ ህይወት በጣም ብዙ ነገር ይተካል።